እሺ ሰላም ሰላም እንዴት ናችሁ? ዛሬ የማሳያችሁ በባይናንስ ላይ በተለያየ መንገድ እንዴት አድርገን ገንዘብ ልንሰራ እንደምንችል ማለት ገንዘብ የሌለን ራሱ ምንም አይነት ነገር ባይናንስ ላይ ገንዘብ ሳይኖረን ግን ገንዘብ ማግኘት ፈልገን ገና ከሌላ ነገር ከፒቱፒ ምናምን ገዝተን ምናምን ለምንለው ትንሽ ቻሌንጅ ቢኖረው በዚች በባይናንስ ብቻ በመግባት እንዴት አድርገን ገንዘብ ልንሰራ እንደምንችል አሳያችኋለሁ። በመጀመሪያ አካውንት የሌላችሁ ሰዎች አካውንት ትከፍታላችሁ። አካውንት አከፋፈት መቼም አይጠፋችሁም ብዬ አስባለሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ከዛ በተጨማሪ ደግሞ ቴሌግራም ላይ አርን መኒ የሚል የቴሌግራም አካውንት አለ። እዛ ላይ በመግባት አዳዲስ ነገሮችን ስለቅ ማየት ትችላላችሁ። ከዛ ቬሪፋይ ማድረግ አለባችሁ። በፓስፖርታችሁና በናሽናል አይዲያችሁ ቬሪፋይ ታደርጋላችሁ ማለት ነው። ትጠቀሙበታላችሁ ብዬ ስለማስብ ነው ፖስትላችሁ። ከቻላችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቀጣይ የሚለቀውን ነገር ቫይራል እንዲወጣልኝ እንድታደርጉ በትህትና ጠይቃችኋለሁ። የመጀመሪያ አካውንታችሁን ከከፈታችሁ በኋላ እዚህ ጋር እንደምታዩት ቬሪፋይ ታደርጉና ትጨርሳላችሁ። ከዛ አሁን በዚህ ገንዘብ የምትሰሩበትን መንገድ አሳያችኋለሁ ማለት ነው። አሁን ይሄኛው ላይት በዚህ ጋር ላይት ካረጋችሁት በእንደዚህ አይነት መንገድ ታዩታላችሁ። ፊውቸሩን ትሬድ ለማድረግ ለተለያዩ ነገሮች ግን ቢቻል ይሄኛው ቢሆን ይሻላል። ፊውቸር ድንገት ስትገቡ ምናምን። እሺ የመጀመሪያው የገንዘብ የምናገኝበት አርን የምናደርግበት መንገድ ፒቱፒ ነው። ፒቱፒ ስንገባ ባይ እና ሴል የሚል አለ። እዚህ ጋር ባየር ናቸው ማለት እዚህ ጋር ባየር ብሎ የተቀመጠው ልክኛ መግዛት ስንፈልግ ከነዚህ ነው የምንገዛው። እዚህ ጋር ካሉት አሁን 156 ከ90 በሲቢ ይሸጣል። ሊሚቱ ግን ከ38 ጀምሮ ነው። ስለዚህ እኔ አሁን ምንም የለኝም። ከዚህ ጋር አሁን ልግዛ ብል ሊሚቱ ከ38 ጀምሮ ነው። አይሆንም ለኔ በርግጥ ወርታች ስትወርዱ 500 ብር ጀምሮ ምናምን አለ በየአቅማችሁ። ግን እየጨመረ ነው የሚሄደው። ግን ለምሳሌ ላሳያችሁና እዚህ ጋር በዩኤስዲቲ እዚህ ጋር $10 ልግዛ በምልበት ሰዓት $10 1576 ብር ነው ይላል። ይሄ ሰውዬ ግን $10 አይሸጥልኝም። ግን እንደዚህ አሁን $10 1576 ብር ነው። ገዛን ልበል ለምሳሌ ገዛን። አሁን ይሄን ዶላር ከገዛን በኋላ ዛሬ 156 ከ90 ከነበረ ይሄን የገዛ ነው ሲጨምር ቆይተን መሸጥ እንችላለን። ወይ ደግሞ ይሄኛውን $10ን ትሬድ አድርገን አሳድገን በፊውቸርም ቢሆን ስፖት ይዘንበት አሳድገን ከዛ ሴለር ላይ ልንሸጥ እንችላለን። አሁን ባየሩን ሳሳያችሁ 156 ከ90 ጀምሮ ነው ያለው። ሴለር ላይ ግን ሲገዙ በትናንሽ ብር ነው የሚገዙት። አሁን 156 ከ40። ስለዚህ እዛ ጋር የገዛነውን ገንዘብ እናጧለን ማለት ነው። ማለት ብዙም አናገኝም፣ በትንሽዬ ብር ነው የሚሸጠው። ስለዚህ ያን ለማድረግ ምን ማድረግ አለብን? ግዴታ ወይ ፊውቸር ትሬድ ማድረግ አለብን። ከተለያዩ ኤር ድሮፖች ያገኘናቸውን ለመሸጥ በምንፈልግ ጊዜ እንደዚህ ልንሸጥ እንችላለን። ግን አሁን እናንተ ገንዘቡን አርን እንድታረጉ እየገዛችሁ መሸጥ አለባችሁ። አሁን እኔ ኦርደር ካንስል አድርጌ ይኸው 30 ዴይ ኮምፕሌሽን ሬት 30 ዴይ ኮምፕሌሽን ሬቴ በጣም ትንሽዬ ነው። 68.18 80 ከሆነ ፒቱፒ አድ ማውጣት እችላለሁ። ካንስል አድርጌ ነው 5 ካንስል ሳደርግ ወደ ታች 30 ኮምፕሊሽን ሬቱን ያወርደዋል ማለት ነው። ስለዚህ እንደዚህ 30 ያው ትሬድ ያረኩት 15 ነው። እስካሁን ስገዛ ስሸጥ የነበረው ማስታወቂያም ሳወጣበት ስለነበረ ነው። ስለዚህ እናንተ እቺ የማስታወቂያ አድ እንድትወጣላችሁ በመጀመሪያ መሟላት ያለበት ቬሪፋይ ማድረግ አለባችሁ። ሲቀጥል ደግሞ ለትንሽ ጊዜ መገበያየት አለባችሁ። አሁን ባልኩት መሰረት እዛ ፒቱፒ ላይ እየገባችሁ እየከሰራችሁም ቢሆን የመጀመሪያው ትገበያዩና ከዛ በኋላ እዚህ ጋር የሚታያችሁ ያው 15 ትሬድ ታይም አለኝ። 30 ኮምፕሊሽን ሬቴ 68 ነው። አሁን አንዴ 3 ምናምን ብገበያዩበት 80 ወዲ ይደርስና አድ ማውጣት እችላለሁ ማለት ነው። እና ፖዚቲቭ ፊድባካችሁ 100% መሆን አለበት። ያው እዚህ ጋር የሚያስቀምጠውን እንዳለ ማስቀመጥ አለባችሁ። ከዛ አድ እዚህ ጋር እንዴት ታወጣላችሁ? ለምሳሌ አሁን እኔ ቼክ አውት ኦቲኬተር ምናምን ነገር ይለኛል እንትን ስለማይለኝ እዚህ ጋር አሁን ፖስት አድ ማድረግ አልችልም። እውነት ለመናገር ባሳያችሁ ደስ ይለኝ ነበር። 80 ምናምን መሙላት አለበት። ግን በአጠቃላይ ፖስት አድ ስታረጉ ባይ እና እዚች ጋር ሴል የምትላለች እዚህ ጋር ባይ የሚለው
ልክ እዚህ ጋር ባይ በሚለው ካስቀመጣችሁ እኔ ባየር ነኝ እገዛለሁ ነው ነው። እዛ ጋር እንዳለው ተቃራኒ ነው የሚሆነው። ባይ እኔ እገዛለሁ። ልክ እዚህ ጋር ባይ ብላችሁ ስትሉ ለምሳሌ የባይ አገዛዛችሁን ላሳያችሁ። የኤስዲቲ ታደረጉታላችሁ። እዚች ጋርም ደግሞ በኢቲቢ በብር እንዲቆጥር ታደረጉና ፊክስድ የሚላለ ፊክስድ ነው። እነዚህ ፍሎቲንግ እንዳይኖረው ማለት ፍሎቲንግ እና ፊክስድ ነው ያለው። ፍሎቲንግ ከሆነ ላይክ እንደነ ቢትኮይን ነው። ሲጨምርም ሲቀንስም ፍሎት ያደርጋል። ዶላር ደግሞ ያው አይጨምርም አይቀንስም ብዙም ፍሎት ስለማያደርግ። ከዛ እዛ ጋር ቀደም ባየነው 156 ከ90 ምናምን የሚላለ እኔ ባይ ነኝ አይደል። ባየር ስለሆንኩ በርካሽ ነው የምትገዙት። በርካሽ ማስታወቂያ ታወጣላችሁ። በፈለጋችሁት በርካሽ ማስታወቂያ ታወጡና ሊሚት አለው። አሁን ከዚህ በኋላ ስለማያሳልፈኝ ነው። ሊሚቱ ጋር ስትሄዱ ከ500 ብር ጀምሮ ምናምን እንደዚህ ይገዛለሁ ምናምን ብላችሁ ስትፖስቱ ያ እንትን ይላል ማለት ነው። ልክ እዚህ ጋር ባየር ላይ ስታወጡ እዛ ያ ሰው መጥቶ ምንድን ነው የሚያደርጋችሁ? በዚህ ጋር ባይ በሚለው ልክ እገዛለሁ ብላችሁ ስትሉ ሰው መጥቶ ሴለር ላይ ነው የሚሸጥላችሁ። አሁን እዚህ ጋር ባይ ናት። ሴል እዚህ ጋር ሴል ብዬ ደግሞ እሸጣለሁ በሚል ሰዓት ደግሞ እዛ ጋር ቀደም አረንጓዴ ባየር ባሳይሆን እዚህ ጋር ያዝኩትን ያዙትና ወጥቼ ላሳያችሁ። አሁን እዚህ ጋር አሁን ቀደም እዛ ጋር ባይ ብለን በባይ ስናደርግ እዚህ ጋር ነው የምንመጣው። ባይ እገዛለሁ ብዬ በሚል ሰዓት ባይ እዛች ጋር ስነካ እዚህ ጋር ነው የሚመጣው የኔ ማስታወቂያ። እዚህ ጋር ይመጣል። ሴለሮቹ መጥተው ይሸጡልኛል። በባንክ እንትን ብዬ እሸጥላችኋለሁ። ሴል በሚለው እዛ ጋር ደግሞ ሲሆን እዚህ ጋር ነው ሻጩኝ እዚህ ጋር እቀመጣለሁ ማለት ነው። ባየሮቹ ከዚህ ይገዙኛል ማለት ነው። በጣም ቀላል መንገድ ነው። አብሶ ምንም የምትሰሩበት መንገድ ከሌለ ትንሽ የኪሳራ ነው የሚያጋጥማችሁ። አንድ 3-4 ጊዜ ወድ እንትን ብላችሁ ያቺ 30-80 ምናምን እንደምትሉ አንዴ ከሞላችሁ በኋላ በዚህኛው መንገድ መስራት ትችላላችሁ ማለት ነው። ሁለተኛውን መንገድ ደግሞ ነግራችኋለሁ። ሁለተኛው መንገድ ደግሞ ሪፈራል። በሪፈራልም ባይናንስ እንትን ይላል። ሪፈራል ሊንክ እየላካችሁ ባይናንስ ያው ሬጂስተር ለሚያደርግ ሰው ማለት በእናንተ ልክ በሚመዘገብበት ሰዓት የሚሰጠው ሪዋርድ አለ። አሁን ለምሳሌ ሪፈራል ፍሬንድ ይላል። በወጣርነቱ $100 ይላል። እዚህ ጋር እንደሚያሳያችሁ ሪሲቭ አድርጎ እዚህ ጋር የሚጠይቃችሁን ሲያሟላ ያ ሰው እንዲ ትሬድ ሲያደርግ ወይ የሆነ ነገር ሲያደርግ ለእናንተ የሚሰጣችሁ ነገር አለ። ይኸው ቶታል ሪፈራል እና ታስክ ኮምፕሊሽን ምናምን ያደርግና የምታገኙት መንገድ አለ ማለት ነው ገንዘብ። ሶስተኛና ደግሞ ሌላ ገንዘብ የምትሰሩበት መንገድ ብዙም አገላለጼን ካልወደዳችሁት ኮሜንት ላይ ከቻላችሁ አስቀምጡት። ያው ቶሎ ለመስራት ብዬ ነው። ባትሪም እንትን እያለኝ ስለሆነ ሁለተኛው ለምን ሶስተኛው የአሰራር መንገድ ደግሞ ይሄኛው ነው። ላውንች ፑል ማለት ነው። አሁን እነዚህ ላውንች ፑል ናቸው። ይሄ አሁን የቀረ ሰዓት ነው። ያው ወደ እንትን ፊውቸር ላይ ሊገባ ነው ከሰዓታት። ለምን ላውንች ፑል ነገር ናቸው። አሁን እስከዛሬ ገኑ እዚህ ኒል ምናምን የሚባሉት ላውንች ፑል የተያዙ ናቸው። በቢኤንቢ ምናምን ልክ ስቴክ ታረጉና ለምሳሌ ቆይ ላሳያችሁ። አንደኛው ነው ከዘጋ ላሳያችሁ። ለምሳሌ እዚህ ጋር የሚታያችሁ እነ ኒል ነገኑ ምናምን አላዩ በኤፍዩኤስዲቲ በዩኤስዲሲ እና በቢኤንቢ እላዩ ላይ ገንዘብ ነው የምትይዙት። ለምሳሌ ቢኤንቢ ላይ የተወሰነ ገንዘብ ትይዙና ወደዚህ ትመጣላችሁ። ከዛ በኋላ ክሌም ማድረግ ነው። ክሌም እያደረጋችሁ ቶክኖቹ አንድ ላይ ተሰብስበው በሚያልቅበት ሰዓት ያ የተሰበሰበው እንትን ለሁሉም ሲከፋፈል ለእናንተም በስፖት ዋሌታችሁ ይገባላችኋል ማለት ነው። ይሄ እንደውም በጣም አሪፍ አማራጭ ነው። ቢኤንቢ ትይዙና ከዛ በኋላ በቢኤንቢ የያዛችሁትን ደግሞ እንደዚህ ያርጋችሁ ልክ ቶክኖ ተሰብስበው አንዴ ሲያልቅ በሚሰራጭበት ሰዓት ለሁሉም በዛ ሰዓት ለእናንተ ይደርሳችኋል ማለት ነው። ይሄ ላውንች ፑል በሚለው መንገድ የሚሰራ ነው ማለት ነው። ከዛ ሌላ ቀጣይ ደግሞ ማለት ብዙ ሰው ያላሳያችሁ ላሳያችሁ ብዬ ነው። ሌላኛው ደግሞ እዚህ ጋር ምንድነው ወርድ ኦፍ ዘዴ ነው። ብዙ ጊዜ ባይናንስ ላይ ወርድ ኦፍ ዘዴ ውጭ ሀገር ላይ ነው በብዛት የሚሰሩት። እዚህ ብዙም የሚሰራ ሰው የለም። ወርድ ኦፍ ዘዴ ነው። አዮ ወርድ ኦፍ ዘዴ ደግሞ ይኸውና ይሄኛው 500.2 ቢሼር ይላል። ወርድ ኦፍ ዘዴ እዚህ ጋር ታስገባላችሁ እና ልክ አሁን እንደዚህ ታስገቡ ላይሰራ ይችላል። ምንድነው የዚህ ታዲያ ኮዱን በምን እናገኛለን ለምትሉ እኔ ቴሌግራም ላይ ቀን በቀን እየፖስተትኩኝ ስለሆነ ወርድ ኦፍ ዘዴያችሁን ከዛ ላይ ወስዳችሁ ማግኘት ትችላላችሁ። ልክ ይሄኛውን ወርድ ኦፍ ዘዴ ጽፋችሁ ልክ በምትጨርሱበት ሰዓት እሱ የሚቆጥርላችሁ እዚህ ጋር ሪዋርድ ሀብ ላይ የሚቆጥርላችሁ ነገር አለ። ለምሳሌ ምን ፖይንት ይቆጥርላችኋል።
ፖይንት እየቆጠረላችሁ ይሄዳል። ይኸው ፖይንቱን ላሳያችሁ። እኔ 30 ምናምን ፖይንት አለኝ። አሁን ፖይንታችሁ እዚህ ጋር የሚታያችሁ 10 ዩኤስዲሲ። አሁን ለምሳሌ 1500 ፖይንት ቢኖረኝ 15 ዩኤስዲሲ ቶክን ቮቸር አገኛሉ። የስፖት ማለት ነው። የስፖት ቮቸር አገኛሉ ለስፖት። ያው እዚህ ጋር ሪቤትም አለ። ሪቤትም ያደርጋለ ትሬዲንግ ፊ ምናምን። አሁን 10 በ10 አሁን እኔ አንስቼ ክሌም ባረግ ሪቤት ቮቸር ነው የሚያደርግልኝ። 1 ዩኤስዲሲ ነው ሪቤት ቮቸር። ልክ እንዲህ ትሬድ በምታደርጉበት ሰዓት ገንዘባችሁን እንትን በሚል ሰዓት ሪቤት ያደርግላችኋል። ስለዚህ በደንብ እሰራላችኋለሁ በደንብ በዚህኛው ጉዳይ ማለት ነው። እሺ ከዛ እዚህ ጋር ደግሞ ቮቸር ሪዋርድ ሲገቡ ያው እስከዛሬ ያገኘሁትን ላሳያችሁ። ለምሳሌ ይሄኛው ባለፈው መቼ ዕለት ያገኘሁት የቅርብ ጊዜ ያገኘሁት ነው። 5 ዩኤስዲቲ ሰጠኝ ለፊውቸር ማለት ነው። ፊውቸር ላይ 5 ዩኤስዲቲ ይሰጣችኋል። ከዛ በዚህ በ5 ዩኤስዲቲ ትሬድ ነው የምታደርጉት። ትሬድ እያደረጋችሁ ካተረፋችሁ አተረፋችሁ፣ ከከሰራችሁትም ከተበላችሁ ተበላችሁት። ለትሬድ ነው እንጂ ወደ ስፖት አይወጣም። ትሬድ ብቻ ታደረጉበታላችሁ። ይኸው ትሬዲንግ ፍሪ ሪቤት ቮቸር 3 ዩኤስዲቲ ሰጥቶኝ ነበር። ቶክን ቮቸር 0.68 ሰጥቶኝ ነበር። ያው እስከዛሬ ሰጠኝ። እነ ፔፔን እነ ምናምን ይሰጣችኋል። ያ ይሄን የሚሰጣችሁ ወርድ ኦፍ ዘዴይን ስትሰሩ። አሁን ደግሞ ዴሊ ቼኪንግ ቅርብ ጊዜ ይጀምራል። እዚህ ጋር ዴሊ ቼኪንግ እያደረጋችሁ ሪዋርድ ማግኘት ትችላላችሁ፣ ፖይንታችሁን ማለት ነው። ይሄኛው ሶስተኛ ያሳየዋችሁ ነው አይ ቲንክ ነገር መሰለኝ። እሺ ከዛ ደግሞ ሌላ እርን የሚላል እዚህ ጋር። እርን ለሚለው እዚህ ጋር ሶል ስቴክ ታደርጋላችሁ። እዚህ ጋር ስቴክ በማድረግ የምታገኙት ነገር ነው። ስቴክ በማድረግ ሪዋርድ ታገኛላችሁ። ስቴክ ማለት ገንዘቡን ሶላና ላይ ስቴክ ታደርጉና ትይዙታላችሁ። እሱ በሚሰጣችሁ ቀን በዛ ቀን ሲጨርሱ የምታገኙት የሆነ ገንዘብ ይኖራችኋል ማለት ነው። ስቴክ በማድረግ የምታገኙት ናችሁ። በእነ ሶላና በእነ ምናምን እዚህ ጋር በጣም ብዙ ነው ያለው። በሱ ማግኘት የምትችሉት ነው ማለት ነው። አንድ ደግሞ ወሳኝ ደግሞ የምታገኙበትን ላሳያችሁ። ላይቭ የሚላል እዚህ ጋር በብዛት ሁላችንም የማንሰራው እዚህ ጋር ላይቭ የሚባለው ነው። ላይቭ የሚባለው ይኸው እዚህ ጋር እንደሚታያችሁ ላይቭ እዚህ ጋር ይታያችኋል። ላይቭ እነዚህ ላይቭ ትገባላችሁ። ምናልባት አሁን ከሰጠኝ ባሳያችሁ ደስ ይለኛል። እዚህ ጋር እንዲህ ላይቭ በምትገቡበት ታይም ማለት ነው እዚህ ጋር ሁሉም ሰው የየራሱን እንትን ይሰጣል። ዩኤስዲቲ ይሰጣል፣ ሶላና፣ ቢቲሲ፣ ቢቲቲሲ በጣም ብዙ አይነት እንትኖችን እዚህ ጋር ጊፍት ይሰጣሉ። ጊፍት ሲሰጡ እየነካችሁ ክሌም ማድረግ እየነካችሁ ከዛ እሱ ይመጣና እርን ላይ ሄዶ ይቀመጥላችኋል። የስፖታችሁ ማለት ነው። እሱ ተሰባስቦ አሪፍ ብር ነው ማለት ነው። እዚህ ጋር ገብታችሁ ላይቭ ላይ ነው ቆይ ቁጭ ብላችሁ ላይቭ በቃ እዚህ ቲክቶክ ላይ እንዳለው እንትን አለ አይደል? ቦክስ ሄደን እንደምንነካው ምናምን እዚህ ጋር ይመጣል ፊት ለፊት ላይ። አሁን እንደው እዚህ ጋር እያመጣ ቢሆን አሳያችሁ ነበር፣ ግን ቆይ ሌላ ገብቼ ልሞክርላችሁ። አንዲ ላይቭ በመግባት መስራት ትችላላችሁ። እዚህ ጋር በቃ በተቀመጣችሁ ታይም እነሱ እንትን ይበትኑላችኋል፣ ጊፍት ይሰጣሉ። ጊፍት ሲሰጡ እናንተ ያችን ጊፍት እየለቀማችሁ በኋላ ምን ይሆናችኋል? እዚህ ጋር የሚሰጣችሁ ያው እዚህ ጋር አሁን ይታያችኋል። ሬድ ፖኬት ምናምን ነገር ክሌም አድርጉልን እያሉ እንትን የሚሉ አሉና እንደዚህ አሁን ቢያመጣ ባሳያችሁ ደስ ይለኝ ነበረ። ብቻ እዚህ ጋር በቃ ጆይን በምትሉበት ሰዓት ምንም ቻት ማድረግም አይጠበቅባችሁም። የዚህኛው ጋር ያሉት እንትኖች አሉ ይለቁላችኋል። ብዙ አይነት አሁን ሬድ ፖኬት ምናምን በጣም ብዙ አይነት ጊፍቶች ይለቁላችኋል። እሱን እየነካችሁ አይቋረጥም፣ ደግሞ አንዴ ከጀመረ አይቋረጥም። እየነካችሁ ክሌም ታደርጋላችሁ ማለት ነው። ገንዘብ ሰራችሁ ማለት ነው። በባይናንስ ማለት ነው። ባይናንስ ብዙ የገንዘብ መስሪያ መንገድ አለው። አሁን ላሳያችሁ ነበር፣ እስካሁን አልመጣልኝም፣ ግን ይመጣል። እዚህ ጋር በጣም ብዙ አይነት ጊፍቶች ይመጣሉ። እነሱን ጊፍቶች መንካት ብቻ ነው። ፊት ለፊት በቢጫ ያመጣል፣ እየነካችሁ መስራት። ይሄ በላይቭ የሚሰራ ነው ማለት ነው። እሺ ሌላኛው እስካሁን ብዙ አሳየዋችሁ። ሪፈራል ብያችኋለሁ። አንደኛው ላውንች ፑልን ማሳየቻችኋለሁ። ብዙ አሳየዋችሁ፣ እንደውም አሁን በጣም ብዙ አሳየቻችኋለሁ። እሺ ሬድ ፖኬትን ደግሞ ላሳያችሁ። ቆይ ያው ይሄ
አሁን ሬድ ፖኬት ጊቫዌ ያለ እዚህ ጋር ለምሳሌ ሬድ ፖኬት ጊቫዌውን ላሳያችሁ። አሁን አዩ ሬድ ፖኬት ጊቫዌውን እንትን እያረኩ ላሳያችሁ፣ ክሌም እያረኩ አሁን ሬድ ፖኬት ጊቫዌ ተሰጥቶኛል። ይሄው ልክ አሁን እንዲ ክሌም ሳረግ ይጎ 00.00018 ቢኤንቢ ሰጠኝ ማለት ነው። አሁን እንደዚህ ቢኤንቢ ሲሰጠኝ ሼር ቱ ዊን ብዬ ሼር ለሰው ሳረግ ይሰጠኛል ማለት ነው። ሌላ ጊዜ ስመለስ እንደዚሁ አገኛለሁ። ሼር ለሰው ስታረጉ እንደዚህ ይሰጣችኋል ማለት ነው። እንደውም በዚህ አጋጣሚ እየሰጠኝ ያሳያችሁ ማለት ነው። አሁን ቢኤንቢ ላይ ገብቶልኛል ማለት ነው። ይሄኛው የገባውን ደግሞ ላሳያችሁ ይችላሉ። እዚህ ጋር ያው ሴንድ ካምፓኒን እዚህ ጋር ደግሞ ራሳችሁ እንትን እያረጋችሁ የምትሰጡት ነገር ነው። እንደዚህ እያረጋችሁ መስራት ትችላላችሁ ማለት ነው በባይናንስ ላይ። ዛሬ እንግዲህ ያው እየጨመረም እየቀነሰ ነው። አሁን እዚህ ጋር ደግሞ ማሳያችሁ ይሄ ኦቨርቪው ባላንስ የሚያሳየኝ ነው አሁን ያለውን ማለት ነው። እዚች ጋር እርኗ እዚህ ጋር የሚታያችሁ እነዚህ ዶግ ሆት ምናምን እንደዚህ ጋር እንዳለ በብዛት የሚታያችሁ ምንድናቸው? ቀደም ይሄ ከላይቭ ላይ የተገኙ ናቸው። ከላይቭ ላይ የተገኙ ስቴክ ከተደረጉ አሁን ስሎቭ ምናምን የሚለው ቀደም ነው የወሰድኩት 0.004 ገና ነው ግን ቅድም ስለወሰድኩ ነው። ስቶክ እንትን የሶል ስቴክ የተደረገ ነው ክሌም ገብቼ አድርጌ ማለት ነው። እንደዚህ ታገኛላችሁ። የቢኤንቢን ላሳያችሁ። አሁን ቢኤንቢ ያገኘሁትን በሬድ ፖኬት አሳያችኋለሁ። ምክንያቱም እኔ አሁን ቢኤንቢ የለኝም። አሁን ላሳያችሁ። ይሄ ፊውቸር ነው። ፊውቸር ትሬድ ማድረግበት ነው። አሁን 2.74 ነው ያለኝ። ፊውቸር ትሬድ አደረግበታለሁ። ያው እዚህ ጋር በዛ የተገኘ 0.01 ያው ዩኤስዲቲ አለ። ቢኤንቢ ያው ቢኤንቢ እዚህ ስር መጥቷል። ቢኤንቢ ቲአርኤክስ ዩኤስዲሲ አለ። እነዚህን ሰብሰብ አድርጋችሁ እዛው ኮንቨርት እንትን እያደረጋችሁ ወደ ኖርማል ወደ ብር ይቀየራል። ያው አጠቃላይ 0.02 አለኝ። 0.02 ቶሎ ብሰራ $1 ምናምን ልሰራ እችላለሁ። $1 ቀላል አይደለም። $1 ደግሞ ብትችሏትና $1 ደግሞ እንደምንም መቀየር ትችላላችሁ። አሁን እቺ ፊውቸሯን የምታዩት እዚህ ጋር ፊውቸሯን የምታዩት 2.74 አንድ ከምናምን ነበረኝ 2.74 አድርጌ ቀድሞ ወጥቼ ነው ትንሽ እንትኑ አሪፍ ስላልሆነ ማለት ነው። እና ፊውቸር ትገቡበታላችሁ፣ በፊውቸር ማሳደግ ትችላላችሁ። ይሄው ፋንዲንጎቹ እነዚህ እንዳለ የምታዩት ይሄ አሁን ቅድም ያሳዩዋችሁ ናቸው። ከዛ ስፖት ደግሞ ስፖት የያዝ ነው ስፖት እዚህኛው ያሁኑን ቆይ እንትን ልበላችሁና አርን ላይ ያለውን ላሳያችሁ። አርን ላይ ኤክስአርፒ ይሄ እኔ ያስኩት ነው። $16 ከ12 ነው ቀንሶብኝ ነው ባይዘው 2.34 ያን የገዛሁት። አሁን ማርኬቱ እንደዚህ እንትን ሲል እየወረደብኝ ነው። አላወጣውም ብዬ ነው። ሲጨምር ሽጭ እወጣለሁ። ቢቲሲ 4.65 አለኝ እዚህ ጋር $4 ከ65 ቀንሶ ነው። ሲጨምር እወጣለሁ። በአጠቃላይ ራሱ ያስኩት ራሱ በዚህ ስንት ወደ 25 እና $26 ምናምን አይ ቲንክ የሚሆን ነገር ነው ወርዶብኝ ነው። እና እንደዚህ ይሄኛው ስፖት የምትይዙት ነው። ስለ ስፖቱም ስለምኑም በደንብ አሳያችኋለሁ። ስፖቱን እንዴት እንትን እንደምትሉ ማለት ነው። ይሄው የቀደሙ አሁን ቢኤንቢ ገባልኝ ኮምፕሊት ብሎ ዲፖዚት 0.018 ቢኤንቢ ምናምን ብሎ ገብቶልኛል። የቀደሙ ደግሞ የእንትኑን አሳያችኋለሁ። ይሄ የፒቱፒውን የራሴን ካስከፈትኩ በኋላ አሳያችኋለሁ። ሌላ ደግሞ ትሬድ ማድረግ ላልቻላችሁ ትሬድ ማድረግ ፈልጋችሁ ትሬድ ማድረግ አልችልም ብላችሁ ለምትሉ ትሬዲንግ ቡት አለው እዚህ ጋር ከፈለጋችሁ ኮፒ ነው የምታደርጉት። በእርግጥ የሰው እዚህ ጋር ቀላል መንገድ ላሳያችሁ። በትንሽዬ ብር ትሬድ የምታደርጉባትን ላሳያችሁ። ትላልቅ ገንዘብ ነው እዚህ ጋር ካያችሁ ኤፍኤስዲቲ 12 ከ40 ከ97 ምናምን በጣም ከባድ ነው ካያችሁት። እቺኛውን በቀላሉ ላሳያችሁ። ትሬዲንግ ቡት የሚባለው ትገቡና እዚች ጋር ስፖት የምትለዋን ወደ ፊውቸር ትቀይራላችሁ። ቱፔሌሌ ቶፕሮይ ታደርጉታላችሁ። አሁን እንዲህ ቶፕሮይ በምታደርጉበት ጊዜ አያችሁ በጣም በትንሽዬ ብር ሆነ ማለት ነው። እዛ ጋር ትላልቅ የነበረው አሁን በትንሽ ከዛ ትሮይ ዩኤስዲቲ ምናምን ሾርት 10x ገብቶታል። 33 ሰው እዚህ ጋር እንትን እያለው ነው። ይሄ ሰውዬ ማለት ውጤታማ ይሆናል የምትሉትን ሰው ትፈልጋላችሁ። ያላችሁ ብር ደግሞ ትንሽዬ ሊሆን ይችላል አይደል? $4 ያላችሁ ቀደም ደግሞ ከዛ የሰበሰባችሁት $1 $2 ስላችሁ እንደነበረ ትወርዱና
እንዴት ትፈልጋላችሁ? ያው እንደውም አሁን ዛሬ እዚህ ጋር ስለሌለ ነው እንጂ $1 ምናምን አለ ትገባላችሁ። አሁን እዚህ ጋር ትናንሽ ትላልቅ ናቸው። እንደውም እነዚህ $15 $4 በጣም ትንሽ ነው አለ። $3 ትሬድ የሚያደርጉ 15 ያው $3 አያችሁ። ወደታች ስትወርዱ $3 አለ እያላችሁ ስትወርዱ አነስተኛ በአነስተኛ ለእናንተ የሚስማማ ነው። በአነስተኛ እዚህ ጋር ገብታችሁ እንትን ማድረግ ትችላላችሁ ማለት ነው። ያው $3 እዚህ ጋር አሁን $3 ልግባብል ማለት ነው። ምን ታደርጋላችሁ ማለት $3 ይስ የኔ ያለኝ $3 ከሆነ $3 ላሳድግ ካልኩ ይሶዬ ሾርት ነው የገባው ኮፒ ትሉታላችሁ። ከዛ ግራፉን ታያላችሁ እንዴት እየሄደ ነው ያለው። እሱ ሾርት ነው የገባው ወዴት እየሄደ ነው ያለው ታዩትና ኮፒ ነው የምትሉት። ኮፒ ስትሉት የሱን ኮፒ ያደርጋል። ሲጨምር ይጨምራል፣ ሲቀንስ ይቀንሳል። ከጨመረ ታገኛላችሁ፣ ከቀነሰ አሁን እሱ ካንተን ውጪ ካረገው እናንተም ትወጣላችሁ። የገባችሁበት ገንዘብ ትልቅ ገንዘብ ካላችሁ ያው ይቆይላችኋል፣ ሊጨምርም ይችላል። በትንሽ የገንዘብ ከገባችሁ ደግሞ ልትወጡ ይችላል። ግን እዚህ ጋር እናንተ ትሬድ አታደርጉ። ኮፒ ትሬድ ነው ግን ቦት ነው የሚያደርግላችሁ። ሌላ ኮፒ ትሬድ አለ፣ ይሄኛው በቦት ነው። ሄዳችሁ ክሎዝ ማድረግ ነው በቃ ልክ እሱ እንትን ሲል ማለት ነው። ስለዚህ በዚህ መንገድም መስራት ትችላላችሁ። ሌላ ምን ላሳያችሁ? በቃ የፊውቸር የምናምን አደራረግን ሌላ ጊዜ በሰፊው አሳያችኋለሁ። በአጠቃላይ ይሄን ይመስላል። ለዛሬ ላሳያችሁ ያሰብኩት ነገር ይሄን ይመስላል። እንዴት ኮንቨርት እንደምታደርጉ ምናምን ያው አይ ቲንክ ብዙ እንትኖች ላይ ታችሁ ሊሆን ይችላል። ኮንቨርት ምናምን በዚህ ታደርጋላችሁ። ያላችሁ ብር በዚህ ኮንቨርት እያደረጋችሁ ስሎቫውን እነዚህ በእርኔት የያዙ ናቸው። ትንሽዬ ናት ሚኒመም የሚይዘው። ስለዚህ ወደዚህ ኮንቨርት አያደርግም። ያሉኝን ዩኤስዲቲዎች የተለያዩ እንትኖችን በዚህ እንትን ማድረግ ትችላላችሁ። ባይዘዌ ሌላ ነገር አለው ባይናንስ። ምን አለው መሰላችሁ? እንዲህ ታደርጉና እንደዚህ አያችሁ፣ እንዲህ ያዝ አድርጋችሁ ልክ ስታወርዱት በባይናንስ የሞባይል ካርድ መሙላት ትችላላችሁ። ሞባይል ካርድ መሙላት ትችላላችሁ። ቶፕ አፕ አልፋ ሞባይል ቤት ካልኩኝ አሁን እንደዚህ አክሴፕት ምናምን ብዬ እዚህ ጋር እንደዚህ ካልኩኝ ያው እዚህ ጋር የኢትዮጵያ ስልክ ቁጥር አለ። ባላችሁ በዶላር እንትን ሞባይል ካርድ መሙላት ትችላላችሁ። እሱም ብቻ አይደለም፣ ይኸው አይቱንስ እዚህ ጋር አለ፣ ዳታ አለ፣ ሞባይል አለ። ይኸው በጣም ብዙ ዲስከቨሪ፣ ትሬንስ ምናምን ክፍያ፣ ጌም ካርድ፣ እነዚህ አሁን ፐብጂ ምናምን ነገር መክፈል ትችላላችሁ። እና ኔትፍሊክስን ምናምን መክፈል ትችላላችሁ። ምንም አይነት ካርድ ሳትጠቀሙ፣ ምንም ካርድ አያስፈልግም። እዚህ ጋር ገብታችሁ እነ ፐብጂን እነ ምናምን እየከፈልኩ የፐብጂ ምናምን እንደውም ስላልሰራው ነው እንጂ ነበረኝ ራሱ። ያው ጌሞች፣ ኮመርስ፣ ሆቴል፣ ፍላይት ምናምን ኢንተርቴንመንት። ያው ኢንተርቴንመንት ካልኩ እዚህ ጋር እና ኔትፍሊክስ ምናምን ይኖራሉ። ብዙ አለ። እዚህ ጋር ፔመንት ካርድ አለው፣ ያው ጊፍት ካርድ አለው፣ ሞባይል ቶፕ አፕ አለው። ከዛ እዚህ ጋር ጌሞችን መግዛት እንችላለን። ኦንላይን ዳይሬክት ነው የምንገዛው በዚህ በእንትን ማለት ነው። እና በዚህ እንደዚህ ያደረግን በብዛት ብዙ ሰው የማያውቀው ይሄኛውን ነው። እንደዚህ አድርገን በዚህ ሞባይል ባንክ እና የፈለግነውን ነገር በዚህ መክፈል እንችላለን ማለት ነው። ለዛሬ ይህን ይመስላል። ከቻላችሁ ላይክ፣ ሼር